ለተለያየ ዓላማዎች የሚጠቅማችሁን ልክ እንደምትመለከቱት እንደዚህ አይነት ማርክ ኤክስቼንጅ ወይም ግሬድ ሪፖርት እንዴት እንደምታዘጋጁ በዚህ ቪዲዮ ላይ እናያለን። ይህ ቪዲዮ ለሌላ ዓላማና ለሌላ ጊዜም እጅግ በጣም ስለሚጠቅማችሁ ቪዲዮውን ሴቭ ማድረጋችሁን እንዳትረሱ። እዚች ጋር መጀመሪያ የምናየው ሳም እንዴት እንደምታደርጉ እናያለን። ኢኳልስ ቱ ብላችሁ ሳም የሚባለውን ፋንክሽን ከጻፋችሁ በኋላ ከዛ ብራኬቱን ትከፍቱና ከዛ እችኛዋን ሙሉ ሴሌክት ታደርጋላችሁ። ከዛ በኋላ ብራኬታችሁን ትዘጉና ኢንተር ታደርጋላችሁ። ስለዚህ እዚህ ጋር ያለውን ለሁሉም እንዲያገለግል የምትፈልጉ ከሆነ ፊላንድል ስትጎትቱ ሁሉንም እንደዚህ ይደምርላችኋል ማለት። ስለዚህ ከዚህ ከሳሙ ደግሞ አቨሬጁን እናወጣለን። አቨሬጅ ለማውጣት ከፈለጋችሁ ኢኳልስ ቱ ካላችሁ በኋላ አቨሬጅ የሚባለውን ፋንክሽን ትጠቀማላችሁ። አቨሬጅን ከጻፋችሁ በኋላ እነዚህን አራቱን ማርኮች ደምሮ አቨሬጅ እንዲያወጣ ነው እኛ የምንፈልገው። ብራኬታችንን እንዘጋና ኢንተር እናደርጋለን ማለት። ሌላኛው እዚሽ ጋር የምትሰሩት ምንድነው? ራንክ ትሰራላችሁ። አንደኛው ማን ነው ሁለተኛው ማን ነው ብላችሁ 100 ሰውን እናንተ ካልኩሌት ከምታደርጉ ኤክሴል ራሱ እንዲሰራ ማድረግ ትችላላችሁ ማለት ነው። እዚች ጋር ኢኳልስ ቱ ካላችሁ በኋላ ራንክ ኢኪው የምትባል ፋንክሽን አለች። እሷን ትጠቀማላችሁ። ኢኪው የምትላለች እሷን ትጠቀሙ። ለምሳሌ እኔ መጀመር የምፈልገው ከዚህኛው ነው ማለት ነው። ያ ማለት i3 አቨሬጅ ላይ የተቀመጠው አቨሬጅ የመጣውን ነው ራንክ የምናረገው። ያን ካደረጋችሁ በኋላ ኮማ ታደርጉና ይሄኛውን ሙሉ ታሳዩታላችሁ። ሪፈረንስ እንዲሰራ የምትፈልጉት ከዚህ ውስጥ ስለሆነ ማለት ሁሉንም እንዲያወዳድር ስለምንፈልግ ያን ካደረጋችሁ በኋላ ኮማ 0 ታደርጉና 0 ማለት ዲሴንዲንግ ኦርደር ስለሆነ ማለት ያን ካደረጋችሁ በኋላ ብራኬታችሁን ዘግታችሁ ኢንተር ስታደርጉ ለምሳሌ ይሄኛው ሰውዬ 70 ያመጣው 5ኛ ደረጃ ላይ ነው ያለው ማለት። ይሄኛውን ይዛችሁ ወደ ታች ድራግ ስታደርጉ 80 ያመጣው እንደምትመለከቱት ይሄኛው ኤ ነው 1 ሆኗል ማለት ነው።